እነዚህ 10 የእግር ኳስ ተጫዋቾች በማጭበርበር የተያዙና በእግር ኳስ ታሪክ ውስጥ በአስከፊ ታክሎች፣ በቁማር ቅሌቶችና በአደንዛዥ ዕፅ ያለአግባብ መጠቀም ምክንያት ከረጅም ጊዜ እገዳዎች ጋር የተጋፈጡ ናቸው። ነገር ግን እነዚህ ተጫዋቾች ከተያዙ በኋላ ምን አጋጠማቸው? እገዳው ስራቸውን እንዲያቆሙ አስገድዷቸዋል ወይስ ወደ ቀድሞ ከፍታቸው መመለስ ችለዋል? በዚህ ዝርዝር ውስጥ ካዘጋጀነው በአጭር እገዳ ከተቀጣው ሉዊስ ሱዋሬዝ እንጀምራለን። በእግር ኳስ ሜዳ ላይ ትንሽ ራበው መሰለኝ ጆርጂዮ ቺሊንን በመናከሱ ከእግር ኳስ የ4 ወራት እገዳ ተጥሎበታል። በወቅቱ ሉዊስ ሱዋሬዝ የ27 ዓመት ወጣት ነበር። በጊዜው ፕሪሚየር ሊግ ከሚጫወቱ ምርጥ ተጫዋቾች አንዱ ነበር ማለት ይቻላል። በአንድ የውድድር ዘመን 31 ጎሎችን በማስቆጠር የፕሪሚየር ሊጉ የጎል አግቢነት ሪከርድ አቻ አድርጎ ሊቨርፑልን ለፕሪሚየር ሊጉ ሻምፒዮንነት ለጥቂት አድርሶት ነበር። ነገር ግን ሁኔታው የተከሰተው እዚህ አልነበረም። ምክንያቱም ይህ የሆነው ከሁሉም ትልቁ መድረክ የሆነው በዓለም ዋንጫ ላይ ነበር። ሱዋሬዝ የኡራጋይ ኮከብ ተጫዋች ነበርና በውድድሩ ሩቅ መሄድ ከፈለጉ በጨዋታው ላይ እሱ ያስፈልጋል። ደቂቃ ድረስ ጨዋታው 0-0 አቻ ነበርና በአስደንጋጭም እብደታዊ ቅጽበት ሉዊስ ሱዋሬዝ ጣሊያናዊውን ተከላካይ ጆርጂዮ ቺሊንን ነከሰው። ቺሊኒ ሮጦ ለዳኛው እንደነከሰው ነግሮ ሱዋሬዝ በቀይ ካርድ ይወጣል ብሎ ሲጠብቅ ዳኛው ግን ይህንን ውድቅ በማድረግ ጨዋታውን ቀጠለ። ኡራጋይ ከ4 ደቂቃ በኋላ ጎል አስቆጥራ ወደ ቀጣዩ ዙር አልፋለች። ነገር ግን ከጨዋታው በኋላ በተደረገ ግምገማ ሱዋሬዝ በመናከሱ ጥፋተኛም ተብሏል። ነገሩ ይህ ነው። ሱዋሬዝ ሲናከስ ይህ የመጀመሪያም ወይም ሁለተኛው ጊዜ አልነበረም። በ2013 ኢቫኖቪችን በአካልን ደግሞ በ2010 ነክሷል። በዓለም ዋንጫ ጨዋታም ውዝግብ ሲያስነሳ የመጀመሪያውም አልነበረም። ከ4 ዓመት በፊትም የጋናን ጎል ለማስቀረት ኳሱን በእጁ አውጥቷል። ነገር ግን በዚህ ጊዜ ከሁሉም የከፋ ቅጣት ገጥሞታል። ከምንም አይነት የእግር ኳስ ጨዋታ ለ4 ወራት ታግዶም እንዲሁም የ$10,000 ቅጣትም ተጥሎበታል። ነገር ግን ከዚህ ዝርዝር ውስጥ ካሉት አብዛኞቹ ተጫዋቾች በተለየ መልኩ ይህ እገዳ ሱዋሬዝን ጠቅሞታል። ምክንያቱም ባርሴሎና በዛው በበጋ ወቅት በቅናሽ ዋጋ እሱን ማስፈረምም ችሏል። የ4 ወር እገዳውንም ካጠናቀቀ በኋላ ከባርሳ ጋር ምንም ጊዜ አላጠፋም። በመጀመሪያው ውድድሩ ዘመን በትሪብል የሶስትዮሽን ዋንጫ አሸንፏል። ያ ንክሻ ሱዋሬዝ የመጨረሻ ስሙ የተነሳበት ውዝግብ ነበር። በባርሴሎና ከስህተቱ የተማረ ይመስል ነበር። በስፔን ቆይታው ከዓለማችን ታላላቅ አጥቂዎች አንዱ ለመሆንም በክቶ ነበር። ነገር ግን ሁሉም ተጫዋቾች ሆን ብለው ባደረጉት ነገር እንደ ሱዋሬዝ ንክሻ አይደለም የታገዱት። ምክንያቱም ኮሎ ቱሬ ሳያውቅ አጭበረበርክ ተብሎ ለ6 ወራት ያህል እገዳም ተጥሎበታል። ቱሬ ከፕሪሚየር ሊጉ ታላላቅ ተጫዋቾች አንዱ ነበር። የአርሴናል የማይበገር ኢንቪንሲብል ስብስብ አባል በመሆን በክለቡ ወርቃማ ዓመታት ውስጥ ቁልፍ ተጫዋችም ነበር። በፌብሩዋሪ 2009 ወደ ማንቸስተር ሲቲ ተዘዋውሯል። በቶፕ ደረጃ ፕሪሚየር ሊግ ሊወዳደር የሚችል ቡድን አንድ ላይ ማሰባሰብ ሲጀምር ማለት ነው። ነገር ግን በዚህ ወቅት ነበር የካሪሩ ውድቀት የሚጀምረው። ሲቲ ሲደርስ ካፒቴን ተብሎ ተሾመና ነገሮች እንደተለመዱት እየቀጠሉ ነበር። ነገር ግን ወደ ሁለተኛ ውድድር ዘመን ሲገባ ሮቤርቶ ማንቺኒ አዲስ አሰልጣኝ ሆኖ ገባ። እሱም ካፒቴንነቱን ከቱሬ ወስዶ ለካርሎስ ቴቬስ ሰጥቷል። በመጋቢት ወር 2010 እና 11 የውድድር ዘመን ኮሎቴሬ የድራግ ቴስት ምርመራም ወድቋል። ነገር ግን በዚህ ወቅት ምንም ድራግ ወስዶ እንደማያውቅ ነበር የተናገረው። ታዲያ ምን ተፈጠረ? ኮሎቴሬ ከክብደቱ ጋር ብዙ ጊዜ ታግሏል። በቀላሉ ለመቆጣጠርም ሲል ማንም ሳያስበው የሚስቱን የዋተር ታብሌትም ወስዶ ነበር። ነገር ግን እነዚህን ክብሎች በእግር ኳስ ውስጥ ህገወጥ ንጥረ ነገሮችን እንደያዙ አላወቀም ነበር። ድራግ ቴስቱን ስለወደቀ በፕሮፌሽናል እግር ኳስ የ6 ወር እገዳ ተጥሎበታል። በዚህ ላይም የቱር መልስ ምንም ስህተት እንደሰሩ አላውቅም ነበር፣ ሳውቅም በጣም ደንግጫለሁ ነው። የ6 ወር እገዳውንም ጨርሶ በቀጣይ ውድድር ዘመን ተመልሷል። ነገር ግን መነሻ ቦታውን አጥቶ አሁን እንደ ቤንች ተጫዋች ብቻ ጥቅም ላይ ውሏል። ሲቲና ቱሬ በዛ ዓመት የፕሪሚየር ሊጉን ዋንጫ አሸንፈዋል። ነገር ግን እንደ ቀድሞ የቡድኑ ወሳኝ ጨዋታዎች አልነበሩም። ይህም ከሁለት የውድድር ዘመን በኋላ ለሊቨርፑል እንዲፈርምም አነሳሳው። በሊቨርፑል የቀድሞውን ቦታም ሊያገኝም አልቻለም። አሁንም በድጋሜ ወደ ሴልቲክ ተዘዋውሮ ከአንድ ሲዝን በኋላ ጫማውንም ሰቅሏል። ይህ ክስተት በቱሬ ህይወት ውስጥ ግልጽ የሆነ አሉታዊ ተጽዕኖን ፈጥሯል። ነገር ግን የኮሎቶሬ እገዳ የድራግ ቴክስት በመውደቁ ቢሆንም ሊዮ ፈርዲናንድ የአልጋ አንሶላ ለመግዛት ምርመራ ላይ ባለመገኘቱ ብቻም እገዳም ተጥሎበታል። ትንሽ ወደ ኋላ እንመለስ። ፌብሩዋሪ 2003 ፈርዲናንድ በፕሪሚየር ሊግ ለማንቸስተር ዩናይትድ የሚጫወት የጊዜው ውድ ተከላካይ ነበር። በአንድ ጠማማ ቀን ለ8 ወራት ፕሮፌሽናል የእግር ኳስ ተሳትፎውን የሚያስከፍለውን ስህተት ሰርቷል። ከጠዋት ልምምድ በኋላ 4 የማን ዩናይትድ እግር ኳስ ተጫዋቾች ለተለመደው የድራግ ምርመራ ይመረጣሉ። እነሱም ሪያን ጊግስ፣ ኒኪ ቡት፣ ጆን ኦሼ እና ሪዮ ፈርዲናንድ ነበሩ። ከተጫዋቾቹ መካከል 3ቱ ለምርመራው ቀርበው ነበር። ነገር ግን ሪዮ ፈርዲናንድ የትም ሊገኝ አልቻለም። እሱ ከእናቱ ጋር የአልጋ ልብስ ለመግዛት ሾፒንግ ወጥቶ ነበር። በጭራሽ ምርመራ እንደነበርም ረስቶ ነበር። ትዝ ባለውም ጊዜ ጉዳቱ ኦልሬዲ ደርሶበት ነበር። ከሰዓት በኋላም ምርመራውን ልውሰድ ብሎ ሀሳብ ቢያቀርብም በጣም እንደዘገየም ተነግሮታል። ከሁለት ቀናት በኋላ ከአደንዛዥ ዕፅ ንጹህ መሆኑን የሚያሳይ ምርመራ ውጤት ያቀረበ ቢሆንም ይህ ምንም ለውጥ አላመጣም። ይህ ሁኔታ በመገናኛ ብዙሃን በከፍተኛ ሁኔታም ተዘግቧል። የቡድን አጋሮቹና አሰልጣኞቹ ሁሉም ከጎኑ ነበሩ። ሪዮ ፍርድ ቤት ቀጠሮ እስከ ጥር ወር ድረስ በመሆኑ በማንቸስተር ዩናይትድም መጫወቱን ቀጠለ። ከዛ በኋላ ግን የ8 ወር እገዳና የ500,000 ፓውንድ ቅጣት ተፈረደበት። ሪዮ ሲታገድ ማንቸስተር ዩናይትድ የፕሪሚየር ሊጉ የበላይ ነበር። በውድድር ዓመቱ መገባደጃ ላይ በሶስተኛም ደረጃ ጨርሰዋል። አንደኛ ደረጃ ላይ ከነበረው አርሰናል 15 ነጥብ ልዩነት ስለነበራቸው ይህ እገዳ ሻምፒዮንሺፕ እንደሰጣቸውም አምነዋል። ሪዮ በደረሰብኝ ቅጣት ለተንገላታውበት መቼም ይቅር አልላቸውም። ሰዎች
እኔ ካደረኩት ነገር ጋር በጣም ተመሳሳይና የከፋ ነገር አድርገው ነበር። እንደዚህ አይነት እገዳ ግን አልተጣለባቸውም ብለውም ተናግሯል። ፈርዲናንድ ይህንን እገዳ በጠንካራ ሁኔታ ለመመለስ እንደ ማበረታቻ ተጠቅመው 8 ወራት ካለፈ በኋላ ተመልሶ ሲገባ በጭራሽ ከሜዳ የራቀ አይመስልም ነበር። በማንቸስተር ዩናይትድ ድንቅ አቅሙንም አሳይቷል። በፕሪሚየር ሊጉ ከታዩ ታላላቅ ተከላካዮች ውስጥ አንዱም ለመሆን በቅቷል። ነገር ግን በዚህ ዝርዝር ውስጥ የሚቀጥለው ተጫዋች በ232 ሕግ ጥሰቶች ምክንያት በማጭበርበርም ተይዟል። በዚህም ከእግር ኳስ የ8 ወር እገዳ ተጥሎበት የነበረ ሲሆን ስሙ ኢቫን ቶኒም ይባላል። ይህ ከመሆኑ በፊት ቶኒ በብሬትፎርድ ምርጥ ተጫዋች እና በፕሪሚየር ሊግ ውስጥ ካሉ ምርጥ ጎል አግቢዎች አንዱ ሲሆን በ2022 እና በ2023 ፕሪሚየር ሊግ የውድድር ዘመን 20 ጎሎችንም አስቆጥሯል። ነገር ግን በዚህ የውድድር ዘመን መጨረሻ ላይም ታግዶ ነበር። በተለይ 13ቱን ይሸነፋሉ ብሎም አስይዞ ነበር። ይህ ከእግር ኳስ ሕግጋት ጋር በጥብቅ የሚጋጭ ነው። ለዚህ ነው ኢቫን ይህን ያክል ረጅም እገዳ የተጣለበት። እሱ ግን ይህ ከሕግ ውጪ መሆኑን አላውቅም ነበር ሲል ተናግሯል። ቶኒ ጃንዋሪ 20 2024 ወደ እግር ኳስ ተመልሷል። በመጀመሪያዎቹ 5 ጨዋታዎች 4ቱን ጎል አስቆጥሮ ቀሪውን የውድድር ዘመን ግን ጎል ሳያስቆጥር ጨርሷል። ቶኒ ወደ እንግሊዝ ብሔራዊ ቡድን ጥሪ ተደርጎለት በአውሮፓ ዋንጫ እንግሊዝ ወደ ፍጻሜው እንድትደርስ ትልቅ ሚናም ተጫውቷል። አሁን ወደ ሳውዲ ፕሪሚየር ሊግ ያቀናው ቶኒ በሳምንት 400,000 ፓውንድ ኮንትራት ቀርቦለት እየተጫወተ ይገኛል። የቶኒ መጨረሻ በደጋፊዎች ላይ በአሰቃቂ ሁኔታ በማጥቃት ከፍታው ላይ ያለ የ9 ወር እገዳ ከተጣለበት ኤሪክ ካንቶና ጋር ተመሳሳይ ነው። ለምን አደረገው? ወቅቱ ጥር 25 1995 ሲሆን ማንቸስተር ዩናይትድ በፕሪሚየር ሊጉ ሁለተኛ ደረጃ ላይ ተቀምጦ ነበር ወደ ክሪስታል ፓላስ ያመራው። ኤሪክ ካንቶና ተጫዋች ላይ ፋውል ሰርቶ የዘገየ ቀይ ካርድ ተቀብሎ ነበር። ነገር ግን ከሜዳው እየወጣ እያለ አንድ የፓላስ ደጋፊ ይሰድበው ጀመር። ካንቶና ንዴቱን መቆጣጠር አልቻለም። ማንም ባልጠበቀ ሁኔታ ደጋፊውን በካራቴ ጫማ በጥፊ መተዋል። ሰው ሁሉ ተደናገጠ። በመጨረሻ 1-2 ቡጢዎችን አቅምሶት ከሜዳው ይወጣል። ማንቸስተር ዩናይትድ እና አሰልጣኙ ሰር አሌክስ ፈርጉሰን ከካንቶና ጎን ቆመው ድጋፋቸውንም አሰምተውታል። ነገር ግን ማንም ቢሆን እስከ ውድድር መጨረሻ ድረስ ታግዷል። ነገር ግን የእንግሊዝ ኤፍኤ በዚህ እገዳ ብቻ ደስተኛ ስላልነበሩ እስከ መስከረም ወር ድረስ አራዝመውት ነበር። በአጠቃላይ የ9 ወር የእግር ኳስ እገዳ ማለት ነው። ኤሪክ እስከ 2 ሳምንት እስራት ሊያስቀጣ የሚችል የወንጀል ክስ በሱ ላይ ቀርቦበት ነበር። ነገር ግን በኋላ ላይ ወደ 120 ሰዓታት የማህበረሰብ አገልግሎት ተቀይሮለታል። ከአልካንታራ ጋር ማንቸስተር ዩናይትድ የሊጉን ዋንጫ በብላክበርን ሮቨርስ ተሸንፏል። ካንቶና ከተመለሰ በኋላ ያሉት 2 የውድድር ዘመናት ፕሪሚየር ሊጉን አሸንፈዋል። ይህ የሚያሳየው የማን ዩናይትድ ወሳኝ ተጫዋች መሆኑን ነው። ካንቶና በ1997 ገና በ30 ዓመቱ ነበር ከእግር ኳስ ጡረታ የወጣው። ካንቶና ጡረታ ከወጣ በኋላ በነበረው የውድድር ዘመን ዩናይትድ ሻምፒዮንነቱንም አጥቷል። ነገር ግን በዚህ ዝርዝር ውስጥ ያለ ተጫዋች እንደዚህ አያስብም። ሳንድሮ ቶሊና ባደረገው ነገር ይጸጸታል። ምክንያቱም ስር የሰደደ የቁማር ሱስ ከፕሮፌሽናል እግር ኳስ ለ10 ወር እንዲገለል አድርጎታል። ቶሊና በማርች 2023 ነበር ለኒውካስል የፈረመው። ነገር ግን ከእግር ኳስ ከመታገዱ በፊት 8 የፕሪሚየር ሊግ ጨዋታዎችን ብቻ ነበር ማድረግ የቻለው። ኤሲ ሚላን በ55 ሚሊዮን ፓውንድ የተፈራረመ ሲሆን ይህ የመቼውም ጊዜ ውዱ ጣሊያናዊ አድርጎታል። ገና በ23 ዓመቱ በዓለም እግር ኳስ ውስጥ ካሉት ተከላካይ አማካዮች መካከል አንዱ ነበር። ችግር የተፈጠረው ጣሊያን ውስጥ ሲጫወት በራሱ ጨዋታ ላይ ሲወራረድ እንደነበረ መታወቁ ነው። ጣሊያን ኤፍኤ በዚህ ምክንያት ለ10 ወራት ከእግር ኳስ አግዶታል። ይህ ማለት ኒውካስል 23 እና 4 የውድድር ዘመን ለጣሊያን ብሔራዊ ቡድን ከዩሮ ውጭና ከሜዳው ውጭ ነበር። ከእግር ኳስ እገዳው በተጨማሪ ሳንድሮ አሁን በታወቀው የቁማር ሱስ ሕክምና እንዲከታተልም ተደርጓል። ነገር ግን በኒውካስል ገና መጀመሩ ቢሆንም ስራ አስኪያጁ ኤዲሃው ከጎኑ እንደሚቆምና ለገጠመው ችግር መፍትሄ እስኪያገኝ ድረስ ድጋፍ እንደሚያደርግለትም ተናግሯል። ቶሊና ለኒውካስል 2024 እና 25 የውድድር ዘመን መጀመሪያ ላይ ወደ እግር ኳስ ተመልሷል። ነገር ግን በቤንች ተጫዋችነት ነበር። በአሰልጣኙ ድጋፍና ለተጫዋች ያለው የረጅም ጊዜ ራዕይ ከዚያ አገግሞ ወደ እግር ኳስ ሜዳው በቋሚነት የሚመለስ ይመስላል። ቶሊና በችግሩ ጊዜ ከክለቡ ድጋፍ ሲያገኝ ለጆይ ባርተን ተመሳሳይ ነገር ሊባል አይችልም። ምክንያቱም የ13 ወራት እገዳና በእግር ኳስ ውስጥ ከሚጠሉ ተጫዋቾች መካከል አንዱ ሆኗል። ጆይ ባርተን በተደጋጋሚ ማጭበርበርና ከውዝግብ ወደ ውዝግብ እየጨመረ ከባድ ችግር ውስጥ ገብቶ ነበር። እንደ አውሮፓውያን አቆጣጠር በየካቲት 2004 ለማን ሲቲ ሲጫወት በወጣቱ የቡድኑ ጓደኛው ላይ የሲጋራ ቁሬ ወርውሯል። በጥር 2006 የቡድን አጋሩ የሆነው ኡስማን ዳቦን በማጥቃት ራሱን ስቶ ሆስፒታል እንዲገባም አድርጎታል። በዚህ ከማን ሲቲ እንዲወጣም ተገዷል። ከ2 ዓመት በኋላ ለኒውካስል በመጫወት ላይ ሳለ ሰውን በማጥቃት በአጠቃላይ ለ74 ቀናት በእስር ቤት አሳልፏል። በሜዳ ውስጥ በተጫዋቾች ላይ የአካልና የቃላት ጥቃትም ሲያደርስ ነበር። ነገር ግን ይህ ሁሉ ቢሆንም ባርተን ልክ እንደበረሩ ነበር። ምክንያቱም ምንም አይነት ነገር ቢፈጠርና ምንም ያህል አስከፊ ቢሆን እርሱን የሚመስል ክለብ አያጣም ነበር። መጨረሻ ግን እህል ውሃው ተበጥሶ ቀኑ ደረሰ። እንደ አውሮፓውያን አቆጣጠር በ2017 ለ13 ወራት ከእግር ኳሱ ሙሉ ለሙሉም ታገደ። ጆይ ባርተን ለበርሌ እየተጫወተ በአገሪቱ ውስጥ በጣም ከሚጠሉ ተጫዋቾች አንዱ ነበር። ይህ ማለት የእንግሊዝ ኤፍኤ እሱን ለመቅጣት ምክንያት እየፈለጉ ነበር ማለት ነው። ያለፈውን ህይወቱን ከመረጠ በኋላም ላለፉት 10 ዓመታት በእግር ኳስ ግጥሚያዎች ላይ ቁማር ሲጫወት የቆየ እንደሆነም ደረሱበት። በዚህ ምክንያት የ18 ወራት የእግር ኳስ እገዳም ተጥሎበታል። ባርተን በዚህ ውሳኔ ይግባኝ ጠይቆ ወደ 13 ወራት ዝቅ እንዲልም አስደርጓል።
ነገር ግን ይህ እገዳ እስከ ወዲያኛው ከፕሮፌሽናል እግር ኳስ እንዲገለልም አስገድዶታል። ማንም ለእርሱ የሚያዝን እንደሌለም በእርግጠኝነት መናገርም ይቻላል። ቀጥሎ የምናገኘው ተጫዋች ግን በጣም ተወዳጅና በስፖርት ውስጥ ከታወቁ ተጫዋቾች መካከል አንዱ የሆነው ዲያጎ ማራዶና ነው። ዲያጎ ማራዶና በናፖሊ በመጫወት ላይ በነበረበት ጊዜ የብቃቱ ጫፍ ላይ ነበርና በዓለም ላይ አንደኛ ምርጥ የእግር ኳስም ተጫዋች ነበር። ነገር ግን የ1990ዎቹ የዓለም ዋንጫ ሲመጣ ሁሉም ነገር ተለወጠ። ይህ የዓለም ዋንጫ በጣሊያን እየተካሄደ ሲሆን የዲያጎ አርጀንቲና ቡድን እስከ ፍጻሜው ድረስም ማለፍ ችሎ ነበር። ነገር ግን ማራዶና አንድ ትልቅ ስህተት ሰራ። ለግማሽ ፍጻሜ ሲደርሱ ማራዶና ስለ ጣሊያን ሀገር መጥፎ ነገር መናገር ጀመረ። ይህም የጣሊያን ፕሬስ በማራዶና ላይ ቂም እንዲይዝ አድርጎታል። በአደንዛዥ ዕፅ፣ በአልኮልና በሴቶች የተሞላውን ሚስጥራዊ ህይወት ገሃድ የሚያወጣ ጽሑፎችን ማተም ጀመሩ። ይህ በጊዜው ብዙ የማይታወቅ ነገር ነበር። ነገር ግን አሁን የአደባባይ እውቀት ሆኗል። ልክ የዓለም ዋንጫን ተከትሎ ወደ ናፖሊ ሲመለስ ችግር ውስጥ ገብቷል። በውድድሩ ዘመን ዲያጎ ለድራግ ቴስት ተጠርቶ ውጤቱ ፖዘቲቭ ሆነም። ለዚህም ለ15 ወራት ከእግር ኳስም ታግዷል። የእገዳ ጊዜውን ወደ አርጀንቲና በመሄድ ነበር ያሳለፈው። በጣም ከሚወደው ክለቡ ናፖሊ ላይመለስ ተሰናብቷል። የ15 ወራት እገዳውን ካገባደደ በኋላ ማራዶና ወደ እግር ኳስ ተመልሷል። ለአንድ ሲዝን ለሲልቪያ ተጫውቶ ወደ አርጀንቲና ተመልሶ ለኒዌልስ ኦልድ ቦይስ እስከ ሁለተኛው እገዳ እስኪጣልበት ድረስ ቆይቷል። ጊዜው በ1994 የዓለም ዋንጫ ሲሆን ማራዶና ለአርጀንቲና የመጨረሻን ውድድር እንዲጫወት ጥሪ ቀረበለት። ፊፋ ግን ዲያጎ ማራዶና በአደንዛዥ ዕፅ ለመያዝና ለመቅጣት 2 ጨዋታዎች ብቻ ነበር መጠበቅ የነበረበት። ይህ ለአርጀንቲና የመጨረሻ ጨዋታ ሆነ። ቅጣቱን ጨርሶ ከተመለሰ በኋላ ፕሮፌሽናል 30 ጨዋታዎችን ብቻ ነበር የተጫወተው። ከእግር ኳስ ጫማውን ከመስቀሉ በፊት ለአውሮፓውያን አቆጣጠር በ1991 የተጣለውን የ15 ወራት እገዳና የአደንዛዥ ዕፅ ህይወቱ ከቀድሞ ከፍታው እንዲወርድ አድርጎታል። ነገር ግን አሁንም ድረስ ዲያጎ ማራዶና በስፖርት ውስጥ ጥቂቶች ሊወዳደሩ የሚችሉትን ሌጋሲ መተው ችሏል። ፖል ፖግባ የሚመኘውን አይነት ግን እድሉን አላገኘም። ምክንያቱም ለ4 ዓመታት ከእግር ኳስ ታግዶ ነበር። በመሰረቱ የእግር ኳስ ህይወቱንም አቋርጧል። ፖል ፖግባ በማን ዩናይትድ ነበር ስራውን የጀመረው። ለጁቬንቶስ ከመዘዋወሩ በፊት በለጋ ዕድሜው በዓለማችን ላይ ካሉ ምርጥ ሚድፋይንደር አንዱ ለመሆንም በክቶ ነበር። ሪከርድ በሆነ ገንዘብ በ105 ሚሊዮን ፓውንድ ወደ ማን ዩናይትድ ተመልሶ 5 ጥሩ ያልሆነ ዓመታትን አሳልፏል። ብዙ ውጣ ውረዶች ነበሩት። እዚያን ጊዜ ቢሆንም የዓለም ዋንጫን በአውሮፓ ሊግና 2 የአገር ውስጥ ጨዋታዎችን አሸንፏል። ነገር ግን ማንቸስተሩን ለቆ እንደወጣ ነው ከእግር ኳስ የተከለከለው። ፖግባ ለጁቬንቶስ ድጋሚ ፈረመ። ነገር ግን ለድንገተኛ የዶፒንግ ምርመራ ተጠርቶ ምርመራ ሲደረግ ማረፍ አልቻለም። ህገወጥ ንጥረ ነገር በደም ውስጥ ስለተገኘ ለ4 ዓመታት ነበር እገዳ የተጣለበት። ልክ እንደ ኮሎቱሬ ሁሉ ፖግባ መድኃኒት ስለሚጠቀም ይህን ንጥረ ነገር እንደያዘ አላወቀም ነበር። ነገር ግን ሳያውቅ ቢሆንም እንኳን ፍትሐዊ ያልሆነ ጥቅም ስለሚያስገኘው ቅጣቱ አልተነሳም። እንደ አውሮፓውያን አቆጣጠር ኦገስት 2027 ወደ እግር ኳስ እንዲመለስ ይፈቀድለታል። 35 ዓመት ሲሆነው ማለት ነው። ይህ ማለት ደግሞ ፕራይም እድሜውም አልፏል። እገዳው ፕሮፌሽናል ካሪሩን በአጭሩ ቀሽቶበታል። ነገር ግን ምንም እንኳን የ4 ዓመት እገዳ ረጅም ቢሆንም በዚህ ዝርዝር ውስጥ ረጅሙ እገዳ አይደለም። በቀድሞ የሪያል ማድሪድ ታዋቂ ተጫዋች ዋኒቶ በእግር ኳስ ታሪክ ውስጥ እጅግ አሰቃቂ በሆነ ታክል ምክንያት የ5 ዓመት እገዳም ተጥሎበታል። በ04 ኦገስት 1987 ባየር ሙኒክ ከሪያል ማድሪድ ጋር በአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ ላይ ተፋጠጡ። ውዝግቡ የሚፈጠረው እዚህ ላይ ነው። ነገር ግን የዋኒቶ የመጀመሪያው ውዝግብ ወይም እገዳ አልነበረም። ምክንያቱም ከ9 ዓመታት በፊት በዳኛ ላይ ጥቃት በማድረስ 2 ዓመት እገዳ ተጥሎበታል። ከዚያም በኋላ ለክለቡ 300 የሚጠጉ ጨዋታዎችን አድርጎ 5 ላሊጋዎች፣ 2 ኮፓ ድሬሌና ዋንጫ በማንሳት የሪያል ማድሪድ ሌጀንድ ሆኖ ነበር። ነገር ግን ይህ ከባየር ሙኒክ ጋር የሚያደርገው ጨዋታ የሪያል ማድሪድ ህይወቱ ማብቂያ ነበር። ባየር ሙኒክ ጨዋታውን እየመራ ነበር። ጀርመናዊው ድንቅ ተጫዋች ሎተር ማቲዩስ በተጋነነ መልኩ ወድቆ ራሱን መሬት ላይ ጎረወረም። በዚያን ጊዜ ዋኒቶ ስሜቱን መቆጣጠር አልቻለም። በእግር ኳስ ታሪክ ውስጥ አሰቃቂ ጭካኔ የተሞላበት 2 እርግጫዎችን ማቲያስን አንዱን ደረቱ ላይ ከዚያም መንጋጋውን ረገጠው። በሪያል ማድሪድ የ5000 ፓውንድ ቅጣት ተጥሎበት የነበረ ሲሆን ይህም በወቅቱ ከፍተኛ የክለብ መቀጫ ነበር። በአውሮፓ ውድድሮች ለ5 ዓመታትም ታግዷል። ይህ የሪያል ማድሪድ ህይወቱ እንዲያበቃ አድርጎታል። ዋኒቶ ከዚህ በኋላ ብዙም አልኖረም። ገና በ37 ዓመቱ በመኪና አደጋ ህይወቱም አልፏል። ምንም እንኳን የሪያል ማድሪድ ህይወት መጨረሻው የማያምር ቢሆንም ደጋፊዎቹ አሁንም ድረስ በቤርናባው ጨዋታ ሲደረግ በ7ኛው ደቂቃ ላይ ስሙን እየዘመሩ ያስቡታል። ስለተመለከቱን እናመሰግናለን። እንደዚህ አይነት ቪዲዮ እንዲደርሶ ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። በሚቀጥለው እስክንገናኝ መልካም ጊዜ ይሁንልዎ።